ስሜ ምስጋኑ ቱሉ እባላለሁ። የነቀምት ከተማ ከንቲባ ነኝ። እንደ ነቀምት ከተማ ያው ከሁለት ዓመት በፊት ከተማችን ከፍተኛ ችግር ውስጥ ነው የነበርነው። እንግዲህ በኤስኦኤስ ብዙ ችግሮችን ያው ቀርፎልናል። ስፔሻሊ ድሃዎችን በመርዳት ትምህርት ቤት ዙሪያ የሚሰሩ ስራዎችን በመስራት የፕሮጀክት ህፃናትና ሴቶችን በዚህ በኩልም ፕሮጀክቱ በጣም የተሳካና የሚመሰገን ስራ ነው የሰራው። እኛም በበኩላችን ስቴክሆልደሮችን በማስተባበር እንደ አመራር እገዛ ስናደርግ ነው የቆየ ነው። እንግዲህ መጨረሻ ላይ ያው የተጀመረውን ስራ እነሱ በጣም አኩሪና በጣም ደስ የሚል በህዝብ ዘንድም በጣም የሚመሰገን የመንግስት እጅ መድረስ ያልቻለውን የኛም እጅ መድረስ ያልቻለውን ብዙ ነገር ነው ያገዙን። ፕሮጀክቱ ብዙ ነገር ነው ያገዘን፣ ብዙ ስራ ነው የሰራ። እነሱ የጀመሩትን ለማስቀጠል እንደ አመራር ቁርጠኝነት አለ፣ እናስቀጥለዋለን። እስካሁን የሰሩትን ደግሞ በጣም ነው የምናመሰግናቸው። እኛ ብቻ ማመስገን ብቻ ሳይሆን የኛም ህዝብ በጣም ኤስኦኤስን በጣም ያመሰግናል፣ ወጣቱም ያመሰግናል፣ ድሃው ማህበረሰብ በጣም ያመሰግናል። ምክንያቱም ድሃዎች፣ አረጋውያን ፈጥኖ የደረሰው ኤስኦኤስ ከማንም በፊት ፈጥኖ የደረሰላቸው እነሱ ስለሆነ የትምህርት ስራችንም እንዲሳካ ብዙ አኩሪ ስራዎች ተሰርቷል። በልማትም በኩል ብዙ ስራዎች ተሰርቷል። ህፃናትና ሴቶችን በመርዳት ብዙ አኩሪ ስራዎች ተሰርቷል። ስለዚህ የነቀምት ህዝብ በጣም የወደው ፕሮጀክት ኤስኦኤስን በጣም የመሰግነው ምንጊዜም ማረሱ ናቸው። ኤስኦኤስ እኔም እንደ አመራር እንደ ከንቲባ ማረሳቸው ቆንጆ ቅርስ ነው ለነቀምት ከተማ የሰሩት። አሻራቸው ምንጊዜም የማንረሳው ነው ማለት ነው። ለማጋነን ሳይሆን ፕራክቲካሊ መሬት ላይ ያለ ነገር ነው። እኛም ቪዚት እያደረግን እነሱን ስራ እየገመገምን እያየን ስናመሰግንም የነበረ ስለሆነ በጣም ደስ ብሎናል። እስካሁን ለሰሩ ስራዎች በጣም እናመሰግናቸዋለን። የነቀምትን ህዝብን ወክዬ ላቅ ያለ ምስጋናዬን አቀርብላቸዋለሁ። በጣም ነው ወዳቸው፣ በጣም ነው የሚያከብራቸው። የጀመሩትን ደግሞ ለማስቀጠል እንደ አመራር ቃል እገባለሁ። በጣም አመሰግናለሁ።